ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ሰነበታችሁ? ዛሬ እንግዲህ የአቫንቲ ወደ ጥቁሩ ገዳም መጽሐፍ ትረካ ክፍል 2ን ይዘንላችሁ ቀርበናል። ይህንን ትረካ እስከ መጨረሻው ድረስ ተከታትላችሁ በታሪኩ ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታስቀምጡልን እየጠየቅን ዩቲዩብ ላይ ቁም ነገር ለማየት የምትመጡ አብራሪ ዩቲዩብን ሰብስክራይብ በማድረግ ቤተሰቡ ነው። የምንለቃቸው ትረካዎችና ሌሎች ቁም ነገሮች ቪዲዮ በመልእክት መልኩ እንዲደርሳችሁ የደወል ምልክቷን ተጫኑ። አቫንቲ ክፍል 2 ይቀጥላል። አቫንቲ ወደ ጥቁሩ ገዳም። ደራሲ ኔልሰን ደሚል። አዛማጅ ትርጉም ካሳ አያሌው ካሳ። በኢትዮጵያ የአንድ ወቅት ታሪክና የጥንት አነጋጋሪ ርዕሰ ጉዳይ ላይ የተመሰረተ አቫንቲ ወደ ጥቁሩ ገዳም ትረካ በአብራሪ ቲዩብ። አቫንቲ ወደ ጥቁሩ ገዳም ክፍል 2። በጥቅጥቁ ደን መካከል የመስመር ያክል አንሳ በተዘረጋችው ጠባብ መንገድ ላይ ስትሽከረከር የቆየችው ጅፕ መኪና ድንገት ፍጥነቷን አቀዝቅዛ ወደ ዳር ተፈናጥራ ወጣች። በርቀት የሚሰማው የተኩስ ልውውጥ አልፎ አልፎ በከባድ መሳሪያ ፍንዳታ ሲታጀብ የፍንዳታው ነጸብራቅ ተሽከርካሪዋ እስካለችበት ይደርስና አካባቢውን ለቅጽበት የብርሃን ድምቀት አጋልጦት ይሰወራል። ፍራንክ ፐርሴል ተሽከርካሪዋን በዝግታ ወደ ዳር ካወጣት በኋላ አንድ ጉብታ አጠገብ ሲደርስ መብራቷንና ሞተሯን አጥፍቶ ቆመ። ከአሽከርካሪው ጎን ባለው ወንበር ላይ የተቀመጠው ሄንሪ ሜርካዶ መኪናዋ ጥግዛ የቆመችበት ምክንያት ስላልገባው ችግር አለ እንዴ በማለት ጥያቄ አቀረበ። ፐርሴል ጣቱን በማወዛወዝ በዝምታ እንዲቆይ በምልክት ብቻ መልስ ሰጠው። ሜርካዶ ድንገት ዙሪያ ገባውን መቃኘት ጀመረ። ነገር ግን ዙሪያውን በከበበው ደን ውስጥ በነገሰው አስፈሪ ጨለማ ምክንያት ምንም ነገር ማየት አልቻለም። በተሽከርካሪዋ ጀርባ ከተጫኑት የሥራ ማከናወኛ መሳሪያዎችና ቀለብ መካከል ተሸጉጣ የነበረችው ቪቪያን ሰላም አይደላችሁም እንዴ ስትል ዜማዊ ቃና ተላብሶ በሚስረቀረቀው ውብ ድምጿ ጠየቀች። ሜርካዶ ፊቱን አዙሮ እየተመለከታት አይ ምንም ችግር የለም ደህና ነን ብሎ ተናገረ። ቪቪያን ታዲያ ለምን እዚህ ጋር ቆምን ብላ ዳግመኛ መጠየቅ ስትጀምር ሜርካዶ ቀበል አድርጎ ጥሩ ጥያቄ ነው ያነሳሽው፣ እዚህ ጋር ለምን ቆምን ፍራንክ በማለት ጥያቄዋን ይበልጥ አጠናክሮ አቀረበው። ፐርሴል ግን ምንም አይነት ምላሽ ለመስጠት አልሞከረም። በዝምታ እንደተዋጠ ዳግመኛ የተሽከርካሪዋን ሞተር ቀሰቀሰና ከመንገዱ እንደወጣ በደን ውስጥ ጉዞውን ጀመረ። ተሽከርካሪዋ በአባጣ ጎርባጣው መንገድ ላይ እንደ ፌንጣ እየዘለለች ጥቂት ደቂቃ ወደፊት ጉዟቸውን በጸጥታ ተሞልተው ቀጠሉ። ፐርሴል አንድ ጉብታ አካባቢ ሲደርስ በፍጥነት ያሽከረክራት የነበረችውን ጅፕ ወደ ቀኝ ጠምዝዞ ከጉድባ ጋር አጋጫትና አቆማት። ቪቪያን በሁኔታው ተደናግጣ በጩኸት ፍራንክ ምንድን ነው እያደረግ ያለው ብላ ጮኸች። ፐርሴል ግጭቱ አፈናጥሮ በጣለው ግንድ መካከል አሻቅቦ ሲመለከት ትልቅና ያረጀ ግዙፍ ሕንፃ ተመለከተና አሁንም አንደበቱን እንደለጎመ ተሽከርካሪዋን ወደፊት መልሶ ወደ ሕንፃው አቅጣጫ ማሽከርከሩን ቀጠለ። በርቀት የተመለከቱትን ሕንፃ እየቀረቡት ሲመጡ በጣሊያን ወረራ ወቅት ወራሪው ኃይል በሮማ የጥንታዊ ስነ ሕንፃ ቅርጽ የገነባው ውብ የግንባታ ውጤት መሆኑን ተረዱ። ሦስቱን መንገደኞች የያዘችው ጅፕ የሕንፃው ጫፍ ላይ ስትደርስ በሕንፃው የውጭ ግንብ ፍርስራሽ ሳቢያ እየተንገጫገጨች ወደ ውስጥ ዘልቃ በአማረ ድንጋይ የተሠራው የእንግዶች ማረፊያ የሚመስለው ሰፊ ክፍል መሃል ላይ ደርሳ ቆመች። ምንም እንኳን ሕንፃው የፈራረሰ ቢሆንም ሲገነባ ለሆቴል ታስቦ የተሠራ አይነት በመሆኑ ቅርጹን ሙሉ ለሙሉ አላጣም። በጨረቃዋ ብርሃን ውስጥ ሆነው ከፊት ገጽታው የፈራረሰውን ሕንፃ ሲመለከቱት አብረቅራቂዎቹ የወለሉና ግድግዳው ንጣፍ የተገነባባቸው ድንጋዮች ልዩ ውበት ሰጥተውት ይስተዋላል። ፐርሴል ግንባሩ ላይ የወረዛውን ላቡን ጠረገና የሕንፃውን ውስጠ ውበት ማማተር ጀመረ። ሜርካዶ ደግሞ በረጅሙ ከተነፈሰ በኋላ ይሄ ሁሉ ነገር ምንድን ነው ብሎ ጠየቀ። ፐርሴል ግን ትከሻውን ከመነቀቅ ባሻገር
ቃላት አውጥቶ ለመናገር አልሞከረም። ቪቪያን ይህንን ስታስታውል በምጸታዊ ሳቅ ውብ ድምጿን አጅባ ይሄ ጀግና ሰውዬ ቀልቡን እዚያ ጥቅደል ውስጥ ጥሎት ሳይመጣ አልቀረም በማለት ተናገረች። ቪቪያን ስትናገር ቅላጼዋ በአብዛኛው የእንግሊዛውያን አይነት ነው። ሜርካዶ ከዚህ በፊት ቪቪያን አፍ መፍቻ ቋንቋና ማንነቷ የማይታወቅ ምንም እንኳን በእጇ የያዘችው የመታወቂያ ፓስፖርቷ የስዊስ ዜጋ እንደሆነችና ስሚዝ በሚባል ስም እንደምትጠራ ቢገልጽም ሁለነገሯ የማይታወቅ እንደሆነች ገልጾ በሚስጥርና እንቆቅልሽ የተሞላች ሴት ናት በማለት ለፐርሴል ስለ እሷ ሁኔታ ጫውቶታል። ፐርሴል ይህንን የሰማ ጊዜ ሁሉም ሴቶች እንዲሁ ግራ የሚያጋቡና በእንቆቅልሽ የተሞሉ ናቸው ሲል ነበር መልስ የሰጠው። ሜርካዶ ከተሽከርካሪው ላይ ዘሎ ወረደና አሁን ከደን ውስጥ ወጥተናል፣ ግን ከዛፎች መካከል ገና አልተለየንም አለ። የሜርካዶ ንግግር ቅላጼ የመካከለኛው አትላንቲክ የሚባለው አይነት ነው። እንደዚህ አይነት ቅላጼ ከአንደበታቸው የሚያወጡ ሕዝቦች በብሪታንያና በአይሰል ደሴቶች እንዲሁም በሰሜን አሜሪካ አካባቢ ሲንቀሳቀሱ ማየት የተለመደ ነው። እናቱ እንግሊዛዊ ስትሆን አባቱ ደግሞ የስፔን ዝርያ ያለው ሰው ነበር። አብዛኛው የወጣትነት ዘመኑን በስዊዘርላንድ አዳሪ ትምህርት ቤት በማሳለፉ ፈረንሳይኛ፣ ጀርመንኛና ጣሊያንኛ ቋንቋዎችን የአፍ መፍቻ ቋንቋው ያህል አቀላጥፎ ለመናገር አይቸገርም። ፍራንክ ፐርሴል ከኪሱ ሲጋራ አውጥቶ በያዘው ላይተር ካቀጣጠለ በኋላ ኪሱን መማቅ ጀመረ። የለኮሰው እሳት በፈጠረው ነጸብራቅ ራሱን ሲመለከት ካሳለፈው 30 ገደቢስ ዓመታት በላይ ያረጀ ያክል ተሰማው። በአፉና በጥቁር ቡናማ አይኑ መካከል ያለው የፊቱ ገጽታ ተሸብሽቦ መስመር መስራት ጀምሯል። ከአብረቅራቂ ጥቁር ፀጉሩ መካከል ሽበት መብቀል በመጀመሩ አቅሙ እየደከመ ያለ አስመስሎታል። ከተቀመጠበት የመኪናዋ ወንበር ላይ ሳይነሳ በጀርባው ጋደም በማለት የሲጋራው ጢስ ጥፍሩ ጫፍ ድረስ ዘልቆ ሲገባ ወደ ውስጡ ምጎ ዳግመኛ ወደ ውጭ ተነፈሰና ይሄ ቦታ በትክክል ምንድን ነው ብሎ ጠየቀ። ሜርካዶ በእንግዳ ማረፊያው ዙሪያ እየተንጎራደደ የሮማውያን መታጠቢያ ስፍራ ነው፣ እነሱ ማለት ይሄው ናቸው ብሎ መልስ ሰጠው። ፐርሴል የሰማው አስገርሞት የሮማውያን መታጠቢያ ነው በርግጥ ሲል የተነገረውን ጥያቄ አድርጎ አቀረበው። ማየት እኮ ትችላለህ። እነኛ የደም ጥማት ያቆቆሳቸው ፋሽስቶች በ1928 ዓመተ ምህረት በነበረው የወረራ ዘመቻቸው አንዱ ዕቅዳቸው የነበረው በስልጣኔ መንሰራፋት ምኞት ነው። በእነሱ ላይ ሰፊ ዘገባ ስለሰራው አበጥሬ ነው የማውቃቸው። እንደዚህ አይነት አሻራዎቻቸውን በማይጠበቅ ቦታ ታገኛለህ። ና ወደዚያ እንሂድ። እስካሁን መፍሰሱን ካላቆመ ማዶ ላይ ጥሩ የምንጭ ውሃ ልናገኝ እንችላለን። ሜርካዶ እንደዚህ ሲናገር በፋሽስት የወረራ ታሪክ ላይ ጥሩ ዕውቀት እንዳለው ያስታውቃል። ፐርሴል ከጅፑ ላይ ዘሎ እየወረደ ሄንሪ ድምፅን ዝቅ አድርገህ ተናገር አለው። በዚህ ርቀት ያልከኝን ማድረግ ስለማልችል ወደዚህ ናና አካባቢውን አብረን እንቃኝ ሲል መልስ ሰጠው። ቪቪያን ፈጠን ብላ ወደ ሜርካዶ አመራችና ተያይዘው ወደ ሕንፃው ጓሮ በሚወስደው መንገድ መራመድ ጀመሩ። ፐርሴል በተቆፋፈረው ወለል ላይ የሚረግጠውን በጥንቃቄ እየመረጠ ነበር የሚራመደው። ፐርሴል እንዲህ ያለ የቆየ የወረራ ቅሪት ለመጨረሻ ጊዜ የተመለከተው ለ5 ዓመታት የጦርነት ውሎ ዘጋቢ ሆኖ ባሳለፈባት ኢንዶኔዥያ ውስጥ ነበር። በዚያ ቆይታው በካምቦዲያ የተመለከተው የአንጎር ዋት ጥንታዊ ከተማ ቅሪት የመጨረሻ ጉብኝቱ እንደነበር ያስታውሳል። ያ ጉዞው በሕይወቱ ትልቅ ቦታ የሚሰጠውና የማይረሳበት ምክንያት በኬሜር ሩጅ እስር ቤት ሰቅጣጭ ታሪክ ያሳለፈበት በመሆኑ ነበር። ፐርሴል አሁን የቆመበት የሕንፃ ቅሪት የቆየ ታሪኩን አስታውሶት በትዝታ እየናወዘ በዝግታ ቁልፍ በመውረድ ላይ ወደ ነበሩት ሜርካዶና ቪቪያን አጠገብ ደረሰ። የኔፒቱን ሐውልት የቆመበት ቦታ ሲደርሱ ሐውልቱን እየዞሩ በአድናቆት ተመለከቱት። በዚያ መልኩ የሐውልቱን አጋማሽ እንደዞሩ በጎን በኩል የሚንቆረቆር ውሃ ድምፅ በመስማታቸው ቀልባቸው ድምፁን ወደ ሰሙበት ሸፈተ። ሜርካዶ ዕድለኞች ነን፣ የማዕድን ውሃው የያዘው የሰልፈር ሽታ እየሸተተኝ ነው፣ ወደ ላይ ስንዞር የመታጠቢያ ቦታውን እናገኘዋለን ብሎ ማብራሪያ ሰጣቸው። ቪቪያን በፍጥነት ሜርካዶ ወደ ጠቆማቸው አፋፍ ወጣችና ዙሪያዋን ቃኝታ ልክ ነው፣ ምንጩን እያየሁት ነው፣ ማዶ ከዛፎቹ ጀርባ ነው ያለው ብላ ጠቆመቻቸው።
ሦስቱም በቪቪያን ጥቆማ መሠረት በባህር ዛፍ በተከበበው ማቋረጫ መንገድ አድርገው የሕንፃና የሮማ አማልክት ሐውልት ፍርስራሾችን በግራና ቀኛቸው እየተመለከቱ ወደ ምንጩ ወረዱ። ምንጩ ጋር ሲደርሱ የሚፈልቀው ውሃ በቦይ ወርዶ እንደ ፏፏቴ የሚፈስበትን መንገድ ተከትለው ጥቂት እንደተራመዱ ፊት ለፊታቸው መታጠቢያው የሚገኝበትን የመዋኛ ስፍራ አገኙት። የመዋኛ ቦታው ላይ የተገነባው ግዙፉ ጥቁር ድንጋይ ከማያቋርጠውና ከማያልቀው ምንጭ የሚፈሰውን ውሃ ለማያቋርጠውና ለማያልቀው የመዋኛ ስፍራ ገንዳ እየመገበ ወደ ታች ተፈዋል። የፏፏቴው ድምፅ ደግሞ ከመዋኛ ቦታው ፊት ለፊት ባለው ባዶ መታጠቢያ ክፍል ውስጥ የሚፈጥረው የማስተጋባት ድምፅ ለቦታው ልዩ ዜማዊ ቃናን አላብሶታል። ቪቪያን ከሁሉ ቀድማ ልብሷን አወላለቀችና እርቃኗን የመዋኛ ገንዳው ጠርዝ ላይ ቆመች። በዚህ ጊዜ ወተት መሳዩ ነጭ ገላዋ በጨረቃዋ ብርሃን የሚያማልቅ ነጸብራቅ ፈጥሮ ሁለቱም ትኩረታቸውን በእሷ ላይ እንዲያሳርፉ አስገደዳቸው። ፐርሴል የተመለከተው አማላይ ሰውነት ምክንያት ሆኖት ለጥቂት ሰከንዶች ከአዲስ አበባ ወጥተው አገር አቋራጭ ጉዞ ላይ ስላሳለፉት 3 ቀናት አሰላሰለ። በእነዚህ ቀናት በደረሱባቸው የሕዝብ መታጠቢያ ስፍራዎች ሁሉ ያለ ኀፍረት እርቃኗን ስትቆም ተመልክቷታል። መጀመሪያ ላይ እንደዚያ አይነቱ ቅጥ ያጣ ባህሪዋ አበሳጭቶት ነበር። ሲቆይ ግን ተግባሯ በእሷ ላይ የተለየ ትኩረት እንዳያሳድሩ ለማድረግና ድርጊቷን እንደ ተራ ነገር እንዲለብቱት ሆነ ብላ የምታደርገው መሆኑን አውቆ ችላ ብሎ ትቶታል። ነገር ግን ወንድ በመሆኑ ውገላዋን በተመለከተ ቁጥር ስሜቱ መረበሹ አልቀረም። ሜርካዶ አንድ የእብነ በረድ ድንጋይ ላይ ተቀምጦ ቦት ጫማውን ማውለቅ ጀመረ። ፐርሴልም እንደሱ ሁሉ አጠገቡ መጥቶ ልብሱን ለማወላለቅ ቢቀመጥም ትኩረቱን ከቪቪያን ላይ ማንሳት ግን አልቻለም። በቆመችበት ሳለች ተክለ ሰውነቷን እየተመለከተ ዕድሜዋ ከ25 ዓመት እንደማይበልጥ ገመተና በእሷ አጠገባቸው መኖር ሳቢያ እሱ ያረጀ መሆኑ ተሰማው። በውስጡ ደግሞ ይህች ሴት ማናት ሲል አሰላሰለ። ቪቪያን ገጽታዋ የካውካሲያንን ይመስላል። ሰውነቷም ልክ እንደነሱ ሁሉ ከንጣቱ ብዛት ወተት ነው የሚመስለው። ነገር ግን የዓይኗ መጥበብና የረጅሙ ፀጉሯ ትኩረት እንደ እስያዎቹ አሊያም እንደ ነባር የሰሜን አሜሪካ ነዋሪዎች አይነት ነው። ፐርሴል አሁንም በውስጡ የእሱ አይነት የተመሰቃቀለ አፈጣጠር በአንድ ዘር ውስጥ እየተገኘ ከሆነ ያስገርማል ሲል አሰበ። ቪቪያን ክንዷን ከፍ አድርጋ የውሃውን እንፋሎት እየማገች የውሃው ወላፈን በጣም ይከብዳል ሄንሪ ብላ ተናገረች። በጣም ያድስሻል ደጋግመሽ ሳቢው ሲል ሜርካዶ መልስ ሰጣት። እሷም እንደተነገራት ደጋግማ ጭሱን እየተነፈሰች ግራኒዮሪያ ኳደር ሳንቱን ረመዲያ ፐርኩሊስ አለች። ፐርሴል ይህንን ሲሰማ ቪቪያንን አፍቶ እየተመለከታት የተናገረችው በትክክል የላቲን ቋንቋን እንደሆነ አረጋገጠና አግራሞቱ ጨመረ። በንግግሯ ምክንያት የተገኘው መረጃ ደግሞ በግንኙነታቸው አዲስ ገጽታዋ መሆኑን እያብሰለሰለ ሜርካዶን ምንድነው ያለችው ብሎ ጠየቀው። ሜርካዶ ቦት ጫማውን ከእግሩ ለማውለቅ እየጎተተ መድኃኒቱ ከበሽታው የባሰ አደገኛ ነው ያለችው ብሎ ተረጎመለት። ፐርሴል ምላሹን ሰምቶ በዝምታ የመዋጡ ምክንያት ሜርካዶ ስለገባው ፈጠን ብሎ አይዞ የመበለጥ ስሜት አይግባ፣ ራሷን ቋንቋውን በሚገባ አታውቀው፣ እንዲያውም ትኩረት ለመሳብ ያህል ቁንጽል ሐሳብ ነው የሰነዘረችው አለው። ሜርካዶ ልብሱን አወላልቆ ወደ ገንዳው ጠርዝ ሲያመራ ፐርሴል ተመለከተውና ሰውነቱ ዕድሜው ያረጀ መሆኑን እንደሚገልጽ አስቦ በውስጡ ስንት ዓመት ይሞላው ይሆን ሲል ለራሱ ጥያቄ አቀረበ። በ1928 ዓ.ም ጣሊያን ኢትዮጵያን ስትወር እሱ እዚሁ ኢትዮጵያ ውስጥ ነበር። ስለዚህ ቢያንስ 60 ዓመት ይሞላዋል ማለት ነው። ፐርሴል እንደዚህ እየገመተ ቪቪያንን ተመለከተና እንደጠረጠረው በመካከላቸው የፍቅር ግንኙነት ካለ የሚያስገርም መሆኑን አስቦ ውስጡ በአግራሞት ተሞላ። ነገሩ አላቻ ጋብቻ ስለመሰለው ፐርሴል ይህንን ጥርጣሬውን ውስጡ ማሳደር ስላልፈለገ ከመታጠቢያ ገንዳው ወጥተው አጠገብ ለአጠገብ ተቀምጠው ልብሳቸውን እየለበሱ ሳለ ይህች ልጅ ግን ቆይ ማናት ብሎ ጠየቀው። ሜርካዶ ትከሻውን ነቅንቆ በእውነት አላውቅም ብሎ መለሰለት። እንደገባኝ ያንተ ፎቶግራፍ አንቺ አይደለች እንዴ? እንዴት ነው የማታውቃት ብሎ
ፐርሴል ዳግመኛ ጥርጣሬ ያዘለ ጥያቄ ሰነዘረ። ልክ ነው፣ የፎቶግራፍ ባለሙያ ናት። ነገር ግን የተገናኘነው ከጥቂት ወራት በፊት አዲስ አበባ ሂልተን ሆቴል ውስጥ ነው። ሌላው ቀርቶ ፎቶ ማንሳት መቻል አለመቻሏን እንኳን አላረጋግጥኩም። እስካሁን በርካታ ፎቶግራፎችን ያነሳች ቢሆንም አንዱም አልታጠበም። እውነቱን ንገረኝ ካልከኝ ደግሞ ካሜራዋ ውስጥ ፊልም መኖር አለመኖሩን እንኳን እርግጠኛ አይደለሁም ብሎት ከት ብሎ ሳቀ። ፐርሴል ስለ ሜርካዶ ለማወቅ ብዙ ጥሯል። ሰውየው በዕድሜው ብዙ አይነት ሕይወት ያሳለፈ በመሆኑ ቁጥር ስፍር የሌለው ዕውቀት እንዳካበተ ተገንዝቧል። አብዛኛው የሕይወት ክፍሉን ያሳለፈው ደግሞ ፈታኝ በሆኑ ጦርነቶችና ግጭቶች መካከል ገብቶ አስገራሚ የሆኑ ዘገባዎችን ለስመጥር ዓለም አቀፍ የመገናኛ ብዙሃን በማቅረብ ነው። ይህ እንቅስቃሴው ከፍተኛ ልምድ እንዲያካብት ረድቶታል። ፐርሴል ለጥቂት ጊዜ በዝምታ ሲያሰላስል ቆይቶ በእስር ቤት ብዙ ዓመታት ቆይተሃል አይደል ብሎ ጠየቀው። ሜርካዶ ፈጠን ብሎ አንተ ሰውዬ እስር ቤት አይደለም የቆየሁት፣ እኛ የፖለቲካ እስረኞች የታጎርንበትን ስፍራ ካምፕ እንጂ እስር ቤት ብለን አንጠራው። ስለ ክርስቶስ ብለህ ሁለተኛ እንዲህ አይነቱን ስፍራ እስር ቤት ብለህ ስትጠራ እንዳልሰማ፣ ካምፕ መባሉ ለክብር የተሻለ ነው ብሎ ገሰጸው። ሜርካዶ በሁለተኛ ጦርነት ወቅት በሶቪየት ኅብረት ወታደሮች ተይዞ በሰርቢያ እስር ቤት ታጉሮ ቆይቷል። ያ ስፍራ በሕይወት ዘመኑ ፈታኝ ጊዜን ካሳለፈባቸው ወቅቶች ከአንዱም ጋር አይወዳደርም። ስለዚያ ስፍራ ሲጠየቅ ስሜቱ በቁጭትና ሐዘን ተሞልቶ ፊቱ ቆሱ የጋቱት ያህል ቅጭም ይላል። አሁንም የፐርሴል ጥያቄ ምክንያት ሆኖት በእስር የቆየባቸውን ጊዜያት አስታወሰውና ዓይኑን ባንድ አንቀረዘዘ። ሰው የመግደል ጥማት ያነጎዛቸው የቀዩ ጦር አባላትና ናዚዎች እጃቸው በደም የተጨማለቀ አውሬዎች ናቸው። ፍራ፣ አንዳቸውንም እንዳታምናቸው። እውነቴን ነው የምልህ፣ የምነግርህን የአንድ አባት ጥሩ ምክር እንደሆነ አድርገህ አስበው። ሁሉም ሰውነትንና ነፍስን የሚምሩ እንዳይመስል። እንዲያውም ከአካለ ሥጋ ይልቅ እነሱ የሚፈልጉት ነፍስን ማሰቃየት ነው። ነገር ግን ነፍስህ ከእግዚአብሔር ዘንድ በመሆኗ ፈጽሞ ያገኟት አለው። ሄንሪ የሃይማኖት ስብከት አልፈልግም ሲል ፐርሴል አቋርጠው። አዝናለሁ፣ እኔ የእምነት ሰው እንደሆንኩ ታውቃለህ። እኔ በነበርኩበት ካምፕ በርካታ የተለያዩ አብያተ ክርስቲያናት ካህናት ነበሩ። በሕይወት እንድቆይ ያስቻሉኝ እነሱ ናቸው። ፍራንክ፣ የሆነ ልዩ ኃይል እኮ ነው ያላቸው። ፐርሴል ይህንን ሲሰማ በስላቅ ተሞልቶ እኔን በሕይወት እንድቆይ የረዱኝ ግን እንሽላሊትና ገበሬዎች ናቸው ብሎት ሱሪውን ወደ ወገቡ ስቦ ካጠበቀ በኋላ ወደፊት እየተራመደ አሁን እንሂድ ሄነሪ፣ ጊዜው ጥሎን እየበረረ ነው አለው። ሦስቱ ተጓዥ ጋዜጠኞች በጥቅጥቅ ደን መካከል ባገኙት ያልተጠበቀ የመታጠቢያ ቦታ የነፃ አገልግሎት መንፈሳቸውን አዝናንተው ወደ ተሽከርካሪያቸው ሲያመሩ ድንገት ከሰሜን አቅጣጫ ሰማዩ በፍንዳታ ብርሃን ተሞላ። በዚሁ ቅጽበት ሁሉም ባዩት ተደናግጠው ባሉበት ተንበረከኩ። ለጥቂት ጊዜ ራሳቸውን ካረጋጉ በኋላ የብርሃን ወጋገኑ ሰማዩን እንደ ሰይፍ ተርትሮት በሄደበት አቅጣጫ አሻግረው ለመመልከት ሞከሩ። በርቀት የአብሪ ጥይት ሩምታ ጨለማውን እየሰነጠቀ ሲወረወር ይታያል። የተኩስ ጩኸትም ሳያቋርጥ ይሰማል። በዚህ ምሽት ማን ማንን እየገደለ ነው ብሎ ሜርካዶ ጠየቀ። ፐርሴል ሁኔታው አስደንግጦት ኖሮ ይሄኛን ያስጨንቀናል እንዴ አለው። በእርግጥ እኛን አይግደሉ እንጂ ሊያስጨንቀን አይገባም ብሎ ሜርካዶ ከመለሰለት በኋላ አያይዞ ይህንን ሌሊት እዚሁ ብናሳልፍ ነው የሚሻለው ብሎ ሐሳብ አቀረበ። ቪቪያንም ፈጥና በሐሳቡ ተስማማች። ፐርሴልም የሜርካዶ ሐሳብ የተሻለ እንደሆነ አምኖ ጥሩ ባይሆን ማለዳ ላይ ወታደሮቹን አግኝተን ማን አሸንፎ እንዳደረ መረጃ እንሰበስባለን አለ። በዚህ መልኩ ሐሳብ እየተለዋወጡ ወደ ተሽከርካሪያቸው መሄዳቸውን ቀጠሉ። መኪናዋ የመታጠቢያ ስፍራው እንግዳ ማረፊያ በሚመስለው የውጭ ግንባታ መሃል ለመሃል እንዳቆሟት ነች። ነገር ግን የቆመችበት ስፍራ ለእይታ የተጋለጠ እንደሆነ በማወቃቸው ወደ አንድ ጥግ በማስጠጋት መሸሸግ እንደሚኖርባቸው ተወያይተው ተስማሙ። ፐርሴል ከጥቂት ደቂቃ በፊት ያሉበት ቦታ በብርሃን ነጸብራቅ ሲሞላ ነጸብራቁ ያላረፈበትን አንድ ጥግ ተመልክቶ ስለነበር ተሽከርካሪዋን ወደዚያ ማስጠጋቱ የተሻለ እንደሆነ ነገራቸው። ነገር ግን ሞተር ማስነሳቱ አላስፈላጊ ድምፅ አሰምቶ አደጋ እንዳያመጣባቸው ስለሰጉ መኪናዋን ከለላ ወዳገኙበት ስፍራ ገብተው ለመውሰድ ተስማምተው ከኋላዋ ሆነው መግፋት ጀመሩ። ሦስቱም ተረዳድተው መኪናዋን ወደ ጥገጋቱ እየገፉ ሳለ
አሁንም የከባድ መሳሪያ ፍንዳታ የፈጠረው ነጸብራቅ አካባቢውን በብርሃን ሲሞላው ካሉበት ጥቂት ራቅ ብሎ ያዩት ነገር ያልጠበቁት ነበርና ሁሉም በድንጋጤ አይናቸው ፈጦ ቀረ። አንድ ራሳቸውን በብጣሽ ጨርቅ የጠቀለሉ አቅመ ደካማ አዛውንት ከዛለ ጉልበታቸውና ከደከመ ብርታታቸው እየታገሉ ፊት ለፊታቸው ቆመዋል። ክቡራትና ክቡራን የአብራሪ ቲዩብ ቤተሰቦች እነሆ አቫንቲ ክፍል 2 በዚህ ተጠናቋል። በቀጣይ ጊዜ አቫንቲ ክፍል 3ን ይዘንላችሁ እንመጣለን። ስለተከታተላችሁ እናመሰግናለን። እስከዛው ድረስ ሰላም በያላችሁበት።